አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስላለሁ። ሀባይቢ ሁላችሁንም ሰላም ብያለሁ። በቅድሚያ ለድምፄ እንደዚህ መረዋ መሆን ይቅርታ ጠይቃለሁ። ትንሽ ጉንፋን ይዞኛል። ትንሽ ጉንፋን ስለያዘኝ ነው። በጣም ይቅርታ። ዛሬ እንግዲህ እንደዚህ ቁጭ ብዬ ሁድራ ያኔ ባሚያ፣ ፋሶሊያ፣ አልመሎህያ ልከዝን ያኔ ፍሪጅ ላስገባ ልቆራርጥ ተቀምጫለሁ ማለት ነው ውዶቼ። እንደዚህ ቁጭ ብዬ ሳለሁ ባለፈው ትንሽ ከረም ብሏ በትዊተር ገጽ ላይ ሲዘዋወር ያገኘሁትን ቃለ ምልልስ በጣም ወደድኩት። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ ውድ ቤተሰቦቼ። እና ለእናንተ ለቤተሰቦቼ ለምን አላካፍላችሁም? ብዙ ነገር ትማሩበታላችሁ ብዬ አሰብኩኝና ልነግራችሁ መጣሁ ማለት ነው። ቻናሌን ሰብስክራይብ፣ ሼር፣ ላይክ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። የደውል ምልክቷን መጫ እንዳትረሱ ላለሁ ሀባይቢ። ውድ ኢትዮጵያውያን እንግዲህ አረቦች ናቸው በትዊተር ገጻቸው ላይ የተመላለሱት ማለት ነው። ምናልባት በአጋጣሚ እናንተ ማየታችሁት ሊሆን ይችላል፣ አላውቅም። ግን በእኛ ጊዜ የተከሰተ ስለሆነ በጣም ወድጀዋለሁኝ ማለት ነው። ከጠያቂው ይልቅ የመላሿ በጣም አስደስቶኛል። ይህ ማለት ሴቶች ምን ያክል ብልሃተኞች፣ ምን ያክል አስተዋዮች፣ ዞር ብለን ማየት እንደምንችል፣ ምን ያክል ጥቃቅን ነገሮችን በህይወት ላይ እንደምናስተውል ነው የተረዳሁት ማለት ነው ከምላሹ። በዚህ አጋጣሚ ጀዛኪላህ ኸይር ማለት እፈልጋለሁ። እህታችንን አነብላችኋለሁ በአረብኛ፣ ከዛ በአማርኛ ተረጉምላችኋለሁ። በቅድሚያ ግን አተረጓጎሜ ላይ ችግር ካለ ከወዲሁ ይቅርታ ጠይቃለሁ ማለት ነው። ስህተት ሊኖር ይችላል። ያኔ አረብኛ ሎህን ትክክለኛ የሚናገር ሰው አለ፣ ትክክለኛ የማይናገር ሰው አለ። ሁላችንም በትክክል እናወራለን ማለት አይደለም። ሁርፉን በደንብ የማናወጣ ሰዎች አለን። አረብኛ ብቻ ስለወራን አረብኛ እንነጋገራለን ማለት አይደለም። ቢሆንም ግን አነብላችኋለሁ። ስህተት ካለ እናንተ ታስተካክላላችሁ ማለት ነው። ቤተሰቦቼ እንግዲህ ወንድማችን በትዊተር ገጹ ላይ እንደዚህ ብሎ ጥያቄውን አቀረበ ማለት ነው። አልመርአ ትጉም ሰባህ ታኩድ ዱሽ تصلي صلاتها تشكر ربها تقوم تاجنا جناتها تسوي فطور لزوجها تقود الحليب تطلع زبدة تفطر زوجها تصب صبوه من الحليب لزوجها لين يروح الدوام ترفع عند الباب تدائي له برزق بالسلام أيدي رات وجدها. ይሄ እንግዲህ የወንድማችን ጥያቄ ነው። ትርጉሙ ምንድነው ማለት ነው? ሴት ልጅ ጠዋት ማልዳ ተነስታ ታጥባ ሶላቷን ሰግዳ ጌታዋን አመስግና አብክታ ለባሏ ቂጣ፣ እንግዲህ ጉርስ ወይም ደግሞ ኹብዝ የሚሉት ቂጣ ማለት ነው በእኛ፣ እሱን ሰርታ ወተቷን ንጣ ቅቤውን አውጥታ ከወጣው አረራ ላይ ለባሏ ቀጥታ ባሏን አፍጥራ ወይም ደግሞ ቁርስ አብልታ ባሏ ወደ ስራ ሲሄድ እበር ድረስ ሸኝታ ከዛ በኋላ ትዳኢ ለብርዚቅ በሰላም ዱዓ የምታረግለት ርዚቅና ሰላም እንዲሆን በሰላም እንዲመለስና ርዚቅ እንዲሰፋለት እንዲገጥመው ዱዓ የምታደርግ አይዲራ ተውጀድሃ የት ሀገር ትገኛለች? እንግዲህ ወንድማችን ጥያቄው ይሄ ነው ማለት ነው። ሀባይቢ ጃለ ጀዋብ ሰሒሐ ፊል መካንሃ ትክክለኛ መልስ ነው የተሰጠው ማለት ነው። ወንድማችን አንዲት እህታችን ገብታ በትዊተር ገጽ ላይ ምናለችው? ተውጀድ አለቲ ፊሁም ረያይል፣ እነኛ ወንዶች ያሉበት ሀገር አለች። ምን አይነት ወንዶች አለች? አለቲ ማይንገሱ ሸዓራቱም ምትል ገንዚር አለቲ ማይሳሀቡ ثያቡም ምትል አሩሳ التي ما يدله جوالاتهم بين أهلهم قايدة بين أهلهم التي ما يسهروا استراحات توجد في الديرة فيهم ريايل سلامات قلبك
ብላ ምላሽ ሰጠች ማለት ነው። ሀባይቤ እንግዲህ ምን ማለት ነው? ትገኛለች ዲራ እሆነ ሀገር ወንዶች አሉበት። ምን አይነት ወንዶች አለች? ጸጉራቸውን መተለጋንዜር ወይም ደግሞ እንደ አሳማ እንደ አሳ ቁርጥ የማይቆረጹ ሰዎች ያሉበት ሀገር፣ ልብሳቸውን ወይም ደግሞ ሲያባቸውን የለበሱትን ልብስ እንደ አሩሳ እንደ ሙሽራ የማይጎትቱ ያሉበት ሀገር፣ ጀዋላቸውን የማይደልፉ ጀዋላቱን በይናህሉ ያኔ የቤተሰቦቻቸው ጋር ተቀምጠው በሚስቶቻቸው መሃል በልጆቻቸው መሃል ተቀምጠው ጀዋላቸውን የማያስሱ ያኔ የማይጠቀጥቁ ያሉበት ሀገር። ከዛ በኋላ ምን አለች? አለቲ ማይሳህሩ ፍስትራሃት ያኔ እስትራሃት እያሉ ማታ ከአስር በኋላ ከመግሪብ በኋላ ሄደው እንግዲህ እዚህ ሀገር በተለይ በአረቡ ዓለም የታወቀ ነው። እስትራሃት ተብሎ እስከ ሌሊቱ 9 ሰዓት ያድራሉ ማለት ነው። ማይሳህሩ እስትራሃት እዛ እስትራሃ እያሉ የማያድሩ ወንዶች ያሉበት ሀገር ትገኛለች። ሰለማት ገልብክ እንግዲህ ልብህን አላህ ያሽርልህ ወይም ደግሞ ደህና ያድርግልህ ብላ መለሰች ማለት ነው። ሀባይቤ እውነት ለመናገር መልሷን በጣም ነው የወደድኩት። ምክንያቱም አንዳንድ ሰዎች በአሁኑ ጊዜ ያሉ ሴቶች እንደ ድሮ ሴቶች አይደሉም ብለው ያስባሉ ማለት ነው አንዳንድ ወንዶች። ነገር ግን እንደ ድሮ የሆኑ ወንዶች ስለሌሉ አሁን ያሉና ሴቶች እንደ ድሮ መሆን አንችልም። ስለዚህ ምን ለማለት ተፈልጎ ነው? ራሳችን ያልኖርነውን ወይም ደግሞ የማንኖረውን ነገር ሌሎች ይኖሩታል ሊገኙበታል ብሎ ማሰብ በጣም ከባድ ነው፣ ሞኝነት ነው። ምክንያቱም እሷ ልትገልጽ የፈለገችው ጠይቡን ልትጠይባት ነው። ያኔ መልካም ሴት ለመልካም ወንድ፣ መልካም ወንዶች ደግሞ ለመልካም ሴቶች የሚለውን ነው ማለት ነው የገለጸችው። ቤተሰቦቼ እኔ በጣም ነው የወደድኩት መልሷን ማለት ነው። ሴቶች አስተዋዮች ነን። አሁን በአሁኑ ጊዜ በተለይ በአረቡ ዓለም ማለት ነው እስትራሃ እየተባለ ማታ ከመግሪብ በኋላ ይሄዳሉ። ሌሊቱን ሙሉ አይመጡም ቤተሰቦቻቸው ጋር እና ያስመረራትም ነገር ትመስላለች እንዳመላለሱ። ውድ ቤተሰቦች እኔ በጣም ወድጀዋለሁ ማለት ነው። ይህ ማለት ምን ማለት ነው? አንድ ሰው በዛ ጫማ ውስጥ ካልሆንክ የዛን ጉዳይ ወይም ደግሞ የዛን ችግር አትረዳም ማለት ነው። እሱ የፈለገው ሁሉ ነገር ጥንቅቅ አድርጋ የምትኖር የድሮ ሴት የሆነች የት ሀገር ትገኝ ይሆን ብሎ ነው ጥያቄ የጠየቀው። ግን እሱ እንደ ድሮ ወንዶች አይደለም ለማለት ፈልጋ ነው የመለሰችን ምላሽ። ሀባይቢ እንግዲህ ቻናሌን ሰብስክራይብ፣ ሼር፣ ላይክ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። የደውል ምልክቷን መጫን እንዳትረሱ። ለድምፄ መሰነቋቆር በጣም ይቅርታ ማለት ነው። መረዋ ሆኗል ዛሬ በጣም ነው ያማረበት። ቤተሰቦች እንግዲህ በሌላ ቪዲዮ እንገናኛለን። አሁንም በድጋሚ ሼር፣ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ እላለሁኝ። ውድ ቤተሰቦች እንግዲህ በትዊተር ገጽ ላይ ያገኘሁት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እኔ በጣም ወድጀዋለሁ ማለት ነው። አመላለሷ እንድንገነዘብ ያደርጋል። ያኔ እሱ እንትን አላለም ጠያቂው አሁን በቃ ስልክ እሷ እንዲህ የምታረግ ሴት ስልክ ማትጠቀም ምናምን ብሎ ባይልም እንደ ድሮ ሴት አይነት ማለቱ ነው እንግዲህ እንደሱ አገላለጽ ማለት ነው። እንደ ድሮ ሴት አይነት የሚገኘው ደግሞ አንተ እንደ ድሮ ስትሆን ነው። አንተ እነኝህ እንደጠቀስኳቸው አይነት ወንዶች ስትሆን ነው እንደዛ አይነት ሴት የምትገኘው ብላ ነው የመለሰችለት። እንግዲህ ምላሹ ትክክለኛ ቦታውን ነው ያገኘው። በጣም ነው የሚገርመው ማለት ነው። አረቦች እንግዲህ በጣም ደስ የሚሉኝ ነገር እሻር ወይም ደግሞ ገሲዳ የሚሉት ግጥም፣ ቃለ ምልልስ እንደዚህ በጣም ነው የሚወዱት እና ሁኔታቸው በጣም ያስደስተኛል። አመላለሳቸው፣ አነጋገራቸው ጠለቅ ብለው ነው ህይወትን የሚያዩትና በጣም ነው የወደድኩት ምላሹን ማለት ነው። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ሀባይቢ እንግዲህ እኔ ከዚሁ ተሰናበትኳችሁኝ። 10 ደቂቃ ይሙላ ብዬ ነው። ውድ ቤተሰቦች እንግዲህ ይኸው ስራ ልይዝ ነው አሁን። እዚህ ጋር ፈሶል ያለ፣ እዚህ ጋር ባሚ ያለ፣ እዚህ ጋር መንፍ ያለ። ያው እንግዲህ
ልቆራርጥ ነው ማለት ነው። ባይ ባይ፣ በደህና ቆዩልኝ እላለሁኝ። በሌላ ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እስቲ በዚህ ላይክ ማለት ነው ቢያንስ እንደ 200 በዚህ ቪዲዮ 200 ላይክ አስገቡኝ እስኪ 200 ላይክ ሀባይቢ ውዶቼ ማለት ነው። በጣም ነው የምወዳችሁ የኔ ቆንጆዎች እና ያው ለሚቀጥለው ደግሞ ድምፄን በደንብ አስተካክዬ እመጣለሁ ማለት ነው። ባይ ባይ ሀባይቢ